ዲላ እግሯን ካወጣችበት መስኮት መልሳ ወደ ዶክተሩ ጠጋለች። ማንም ሰው እኔን በግድ ሊይዘኝ አይችልም። ከዚህ ቤት በአንድም ሆነ በሁለት እሄዳለሁ፣ ወይ በእግሬ አለበለዚያም ደግሞ ፓርት የሆነ ተቆራርጦ። ገባህ የምልህ ገባህ አለችው። ወይዘሪት ዲላ ብሎ ሲላት ሀርቶምቤ ገብቶሃል። በቱርክኛ አቶ ብያለሁ እንግዲህ ይቅርታ ይደረግልኝ። ይቅርታ ይደረግልን ለተረካው ስህተት። እና ዲላ ያው ከዶክተሩ ጋር እንትን እያለች ነው እየተነጋገረች ነው እና ዶክተሩ በጣም አስደንግጠዋለች። ስለዚህ ዶክተሩ ከተቀመጠበት ተነሳና በቃኝ፣ ለዛሬ በቃኝ ወይዘሪት ዲላ አላት። አሀ የት ትሄዳለህ? አልጨረስኩም አለችው። አይ በቂ ነው ብሎ ወደ በሩ ሮጠ። ሳቅ ብላ ከኋላው ተመለከተችው። አሁን ወደ ወይዘሮ ኡምራን ጠጋለና ወይዘሮ ኡምራን ምነግርሽ በጣም መጥፎ ዜና ነው። ላሳለፈችውን ታሪክ መናገር አትፈልግም። ወይዘሪት ዲላ ካለፈው ይልቅ የበለጠ ሕክምና ያስፈልጋታል። ጥሩ ሁኔታ ላይ አይደለም ያለችው አላት። በንዴት ዝም አለች። እና ኤሊፍ ጋር ቀብር ላይ ናቸው። ቀብር አስፈጻሚው ምህረት አርጋችሁለታል? አዎ አርገንለታል። ምህረት አርጋችሁለታል? አዎ ምህረት አርገንለታል አሉ። እግዚአብሔር ምህረት አርጎለታል። እግዚአብሔር ምህረት ለነፍሱ ያድርግለት አሉ ቀብር አስፈጻሚው ኢማም። ኤሊፍ በሐዘን አንገቷን ወደ ታች አቀረቀረች። እጃቸውን ለጸሎት አነሱ ለቀብር የመጡት። እሷም በግድ እጇን ወደ ላይ አንስታ ወደ ፊቷ ወሰደችው። በቱርክ ባህል መሰረት ሰዎች ለቀብር ሲሄዱ ካየሁት የተነሳ እጃቸውን ወደ ፊታቸው ያመጡና ያው የጸሎታቸው በጸሎት ውስጥ የሚጸልዩት ጸሎት በባህላቸው የሚሉትን ነገር አደረገች ማለት ነው። እነሱም አደረጉ ሁሉም። አሁን እኔ ውስጤ ደምቷል። ምንድነው ያደማኝ? ሀካን አንተ በእኔ ላይ ያደረከው ነው ወይስ እውነቱን መቀበለው እንደዚህ እያደማኝ ያለው? ውስጤ በጣም ደምቷል። ውስጤን አሞኛል። ከዚህ ህልም መንቃት እፈልጋለሁ አለች በጣም በደከመና በለሆሳስ ድምጽ። ሁሊያ አሁንም አጠገቧለች። ወንዶቹ አስከሬኑን አነሱት፣ ይዘውት ወደ መቃብር አመሩ። ኤሊፍ ከኋላ ቀረች። ሁሊያ ልትይዛ ስትል ኤሊፍ በቃን እንሂድ አለቻት። ማልቀስ ጀመረች። ውስጧን በጣም እያመማት እጇን ደረቷ ላይ አድርጋ ወዴት ነው የሚሄደው? ውሊያ መሄድ አልችልም። ወዴት ሄዳለሁ? ዓለሜ እኮ ጨልሟል ብላ ተናገረች በሐዘን ድምጽ። እየተንቀጠቀጠች ማልቀስ ጀመረች። ሀካን እኮ የኔ ዓለም ነበረ። አሁን ወዴት ነው የሚሄደው? ቻው እንኳን አላለኝም አለች። እባክሽ የኔ ውድ እንሂድ። አልቻልኩም ውሊያ አሞኛል። በጣም እየተሰቃየች ነው ኤሊፍ በለቅሶ። ሁሉም ሰው ተጉዞ እነሱ ብቻ ቀሩ። ዲላ የክፍሏን ጣራ ተመለከተች። እግሯን ዘርግታ ተኝታለች። ወይዘሮ ኡምራን ክፍሏ ገባች። ከኋላዋ ሰራተኛዋን አስከትላለች። መወሽን እንግዲህ ካሁን ወዲያ መድኃኒትሽን መውሰድ ትጀምሪያለሽ አለቻት። የምን መድኃኒት ነው የምታወሪው እናቴ? ውሳኔው ተወስኗል። አንቺ የውሳኔ የምትወስኝ አይደለሽም፣
እኔ ነኝ የምወስነው አለች። ዝም ብላ ፊቷን አዙራ ወደ ሌላ አቅጣጫ ስትዞር እናትየዋ ከማወሸች እጇን አነሳች። መድኃኒቱን ተቀበለችና የዲላን አፍ ከፍታ መድኃኒቱን አፏ ውስጥ አረገች። ምን እያረግሽ ነው ያለሽው? ብላ ለማምለጥ ሞከረች። በግድ አፏ ውስጥ ከተተችው። እናቷ መድኃኒቱን ተፋችው። ከተኛችበት ተነስታ ቁጭ አለች። እናትየዋ እጇን ለማንሳት ሰነዘረችባት፣ ግን አልመታቻትም። ጥላ ክፍሉን ወጣች። ሰራተኛዋ ልታናግራት ወደ ዲላ ጠጋ ስትል ወይዘሮ ኡምራን በኃይለኛ ድምፅ ጠራቻት። ነይ ብላ ተንቀጥቅጣ ሰራተኛዋ ጥላት ሄደች። ዲላ በንዴት ፊቷን አግላ ወደ በሩ አቅጣጫ ተመለከተች። እነ ለኤሊፍ ጋር ጸሎት እየተደረገ ነው። አሁን ኤሊፍ በሀሳቧ መመልከት ጀምራለች። የሆነውን ሁሉ ሆስፒታል ውስጥ ምን ነበር ያየችው? የልጇ መታወቂያ፣ የሴት ልጅቷ መታወቂያ። ያንን እየተመለከተች ነው። ጎንበስ ካለችበት የሆነ ነገር ትዝ እንዳላት ነቃች። ሮጣ ከመቃብሩ ስፍራ ራቅ አለች። ፉሊያም ተከተለቻት። በሌላ በኩል ከመስሪያ ቤት የመጣችው ሴት ቆማ እየተመለከተች ነው በርቀት። ቶሎ ብላ ኤሊፍ ከኪሷ ውስጥ የልጅቷን መታወቂያ አወጣች። ከሀካን ያገኘችው ስልክ አወጣችና የልጅቷ መታወቂያ ላይ ያለውን የትውልድ ቀን ሞላችበት። ስልኩ ሰራ። ምን እያረግሽ ነው ያለሽው? ኤሊፍ ተይ አለችው ሊያ። ማወቅ አለብኝ፣ ይህ ሚስጥር ማወቅ አለብኝ፣ በእንደዚህ መቀጠል የለብኝም አለች። ዝም ብላ ተመለከተቻት። ቀስ እያለች ወደ ስልኩ ከፈተች። በስልኩ ውስጥ ቪዲዮ አለ። ሀካን ህፃኗን ሴት ልጅ ሲያበላ። በይ የኔ ቆንጆ ልጅ፣ የኔ ልጅ አፍሽን ክፈቺ፣ አየሽ ማሚ እየበላች ነው። አሁን ደግሞ አባቴ በይ፣ እናት እያየሻት ነው አባቴ ልትለው ያለ በቪዲዮ ውስጥ ይናገራል። ኤሊፍ ከቁጥጥር በላይ ሆነች። ማልቀስ ፈለገች፣ ግን አላለቀሰችም። ፊቷ በንዴት ጋለ። ሁሊያ እንዴት ሊሆን ይችላል? እኔስ እስካሁን አላመንኩም ነበር። አንድ ሰው ሊረዳ ወይ የተቸገረች ልጅ ሊረዳ መስሎኝ ነበረ። አሁን ግን እውነቱ እዚህ ስልክ ውስጥ አለ። ሁሊያ አየሽ፣ ያቺ ሴት ልጅ የሱ ነች፣ የሀካን ነች አለች። ከዛ ወደ መቃብሩ ስፍራ አትኩራ ተመለከተች። በጸሎት ላይ ነበሩ። አብዛኞቹ አንገታቸውን ዝቅ አድርገው እጃቸውን ዘርግተው ጸሎት እያደረጉ ነበረ። ኤሊፍ አሻግራ እየተመለከተች ወደ ግራም ወደ ቀኝም በንዴት ተመለከተች። አውቃለሁ፣ እዚህ ነው ያለችው፣ ይሰማኛል፣ እዚህ አለች አለች። ሰዎቹ እግዜር ያጽናሽ እያሉ በአጠገቧ ጋር ሲያልፉ፣ እሷ ግን አይኖቿን ወደ ተለያየ አቅጣጫ ታዘዋውር ነበር። ግራ ገብቷት በአይኗ ትፈልጋለች። ምን እንደምትፈልግ እንኳን የምታውቃት መስልም። ሰዎቹ ባጠገቧ እግዜር ያጽናሽ እያሉ ያልፋሉ። በዚህ መሃል ከሀካን መስሪያ ቤት የመጣች ሴት ባጠገቧ ደረሰችና እግዚአብሔር ያጽናሽ አለቻት። ሀካን መልካም ሰው ነበረ አለች። ለእኔ ደግሞ በጣም አስፈላጊ ሰው ነበር ብላ ስትል ኤሊፍ ታዳምጣት ነበረ። ህመሙ ይሰማኛል፣
ምን ያህል እንደምትታመሚም አውቃለሁ። በጣም አዝናለሁ አለቻት ፈገግ ብላ አይኗን እያየች። ኤሊፍ ግን በንዴት ፊቷ ግሏል። ግራ ገባት። ሱዴ የኤሊፍ እይታ አላማራትም። ግራ ገብቷት ተመለከተች። ድንገት ሳይታሰብ ኤሊፍ ወደ ሱዴ እጇን ዘረጋች። የጠመጠመችውን ጥቁር ሻርፕ ከጭንቅላቷ ላይ ገፈፈቻት። ምን እያረግሽ ነው እመቤት? ምን እያረግሽ ነው? ምን የሚያሳፍር ነገር ነው አለች። ኤሊፍ ምን መብት አለሽ ስለ ሀካን የምታወሪው? ደግና መልካም ሰው ነው ብለሽ የምታወሪው ምን ያህል ብታውቂው ነው ስለ ሀካን ልታወሪልኝ የምትሞክሪው አለቻት። ምን ማለትሽ ነው እህቴ? አብረን እየሰራን ነው። በአንድ መስሪያ ቤት ነው የምንሰራው። እኔ መስሪያ ቤቱን ወክዬ ነው ለቀብር የመጣሁት። ምንም አዲስ ነገር የለም። ሀካንን የማውቀው በመስሪያ ቤት ነው አለቻት። ድንግጥ አለች ኤሊፍ። እጇን ሰበሰበች። ሻርቡን መሬት ላይ ጣለችው። ምን እየሆንሽ ነው ብላ ጥላ ሻርቡን ማንሳት ሳትፈልግ ሮጥ እያለች ከመቃብሩ ስፍራ ሄደች። ሁሊያ ምንድን ያደረኩት? ምን ሆኜ ነው አለች። አይዞሽ ኤሊፍ በቃ እንዴ ሆኗል አለች ፉሊያ። ሱዴ መስሪያ ቤት ደረሰች። ፍርሃት እየጠበቃት ነበረ። እንዴት ነበር ቀብሩ አላት። ፊቷ በጣም ተናዷል። ተወኝ ስለዛ ቀብር ቦታ አትጠይቀኝ፣ በጣም ያሳዝናል አለች። ምን ተፈጠረ አላት። ባለቤቱ በጣም ተቆጥታለች። ምን እንደምታስብ አላቅም። አዋረደችኝ በህዝቡ መሃል አለችው። ለምን? ምክንያቱ ምንድን ነው አላት። ምክንያቱም ባቅ ደስ ባለኝ። የሆነች እብድ ነገር ነች። እንደ እብድ እያደረጋት ነው። የሰራችውን ምታቅ አይመስለኝም። ግራ አጋብታኛለች። ፍርሃት ሀሳብ ገባው። የሆነ የሚያውቀው ሚስጥር ያለ ይመስል ፊቱን ሩቃት ተመለከተ። ጥሩ ነገር አይደለም እዛ ጋ ያየሁት። አንተ እዛ ባትልከኝ ኖሮ እንዲህ አይነት ነገር አይገጥመኝም ነበር አለችው። ምንም ችግር የለም ሱዴ ብሎ ከተቀመጠበት ተነስቶ ወደ ክፍሉ ሄደ። እነ ዲላ ቤት መስኮቱ በብረት እየታጠረ ነው። መስኮቱ በብረት ዘንግ ሴት እናትየዋ እያሳጠረች ነው። መወሽ ምን እየተደረገ ነው? ሞኝ ናችሁ? ለምንድን ነው እንደዚህ የምታደርጉት? እውነት እኔ እዚህ ክፍል ውስጥ የምቀመጥ እየመሰላችሁ ነው? ቀጥሉ፣ በደንብ አድርጋችሁ አሰሩት እያለች ፈገግ አለች። እናትየዋ ወይዘሮ ኡምራን መጣች። ምን እያደረገችሁ ነው? ጨረሳችሁ አለቻቸው። አዎ አሉ ወንዶቹ። አምጡት ቁልፉን ብላ ቁልፉን ከእጇ ተቀበለች። መስኮቱ በብረት ተዘጋና ተቆለፈ። ቁልፉም እናቷ እጅ ላይ ገባ። መወሽ አንቺ አሁን ከዚህ ክፍል ውጪ አለች። እናቴ ምን እያረግሽ እንደሆነ ያወቅሽ አይመስለኝም። ፈጽሞ የሚቀጥል አይደለም። በዚህ አይቀጥልም። ይሄንን ለአንዴም እንኳን ማሰብ አትችይም። እዚህ ክፍል ውስጥ አልቀመጥም። ይሄ የኔ መልስ ነው አለቻት። እናትየዋ ሳትሰማት እጇን ይዛ ወደ ውስጥ ወረወረቻትና በሩን ቆልፋባት ሄደች። አሁን መጮህ ጀመረች። እናቴ እንደዚህ ማድረግ አትችይም። እኔን እዚህ ክፍል ውስጥ ማስቀረት አትችይም። ፈጽሞ አትችይም። ክፈቺ በሩን እያለች መጮህ ጀመረች። ውሊያና ኤሊፍ እቤት ደረሱ። ልጅቷ ቤት ቁጭ ብላለች ከጠባቂ ጋር። አተኩራ አየቻት። በሀዘን ስሜት በተዋጠ በረጅም እይታ ልጅቷ የእንባ አይኗን ቀረረች። ኤሊፍም ደግሞ ቆማ ለረጅም ሰዓት አየቻት። ልጅቷ በሀዘን ስሜት ወደ እሷ አቅጣጫ ለመምጣት ብድግ አለች። በዚህ ሰዓት ኤሊፍ አይኖቿ በእንባ ተሞሉ። ቀስ እያለች ወደ እሷ ተጠጋች። ውድ የዚህ